ሰላም ወደቺ እንኳን ወደ ሳራ ላይፍ ስታይል ዩቲዩብ ቻናል በሰላም መጣችሁ። አዲስ ሰዎች ካላችሁ ለመጀመሪያ ጊዜ የምታዩኝ ሳራ እባላለሁ። እንኳን ወደዚህ ቤት በሰላም መጣችሁ። እዚህ ቤት ውስጥ ለፋሽን፣ ለግሬይ ባግ፣ ዲአይዋይ ቤት ማሳመር የሶስት ልጆች እናት ነኝ። አሜሪካ ውስጥ ነው የምኖረው። የኔን ላይፍ ኤክስፒሪየንስ አንዳንድ ነገሮችን ሼር አድርጋለሁኝ። እንደዛ አይነት ነገር መስማት ማየት ለምትፈልጉ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ላለሁኝ። እናንተ ደግሞ ሳራ በርቺ አይዞሽ እያላችሁ የምታበረቱኝ ውድ ቤተሰቦቼ እንኳን በሰላም መጣችሁ። ዛሬ እንግዲህ ብዙዎች ጊዜ ትጠይቁኛላችሁ ማለት ነውና ኮሜንት ላይ አንዳንድ ሰዎች ታረጋላችሁና ምንድነው ቢዝነስ አይዲያ ሼር ብታደርጊኝ ብታውቂው ነገር ካለ ብላችሁኛል ማለት ነው። በእርግጥ አሁን እንዳያችሁት ማለት ነው ቪዲዮ በጀቲንግ ቢዝነስ አይዲያ የተለያዩ ነገሮች እንዴት ሀስል እንደምናረግ ስፔሻሊ እናቶች ቤት ውስጥ ያለን በጣም አሜሪካ ውስጥ ህይወት በጣም ከባድ ነው። በጣም ኤክስፔንሲቭ ሆኗል። እንደገና ደግሞ ልጆች ሲኖሩን ረዳት ስለሌለን ብዙ ጊዜ ቤታችንን እየተቀመጥን ኤክስትራ ኢንካም የምንፈልግ ኢንካም የምናገኝበትን ነገር መፍጠር እኔ እፈልጋለሁ። እውነት ለመናገር እንድትፈጥሩ እፈልጋለሁ። ማትሰሩ ሰዎች ካላችሁ ማለት ነው ኢቭን እየሰራችሁ እያለ ኤክስትራ ገንዘብ ምንም ትንሽ የሚሆን ትልቅ ነገር እንዲመጣ እንድታገኙ እፈልጋለሁኝና እንደዛ አይነት ነገሮችንም እስኪ እየመጣው ከዚህ በኋላ በተቻለ መጠን ሼር አድርጋለሁ። አሁን ደግሞ ከልብሱ ከምናምን ውጪ ማለት ነው እንደዛ አይነት ነገሮችን እያደረኩኝ እንደምታዩት ለምን በጣም አስፈላጊና ራይት ታይም ነው ብዬ አስባለሁ ማለት ነው። እንደ ኮሚኒቲ የተለያየ ኢንካሞች ሊኖረን ይገባል ብዬ አምናለሁ ማለት ነው። በጣም ልጆች ኤክስፔንሲቭ ናቸው እዚህ ሀገር፣ ኑሮ በጣም እየተወደደ ነው። ከገበያችን ጋር አሁን እየተመጣጠነም አይደለም አይደል? በአብዛኛው በጣም ብዙ ነገሮች በጣም ኤክስፔንሲቭ ስለሆኑ ማለት ነው። የገበያችን መጠን ትንሽ ነው የጨመረው፣ ህይወት ደግሞ በጣም ነው የጨመረው። ልጅ ደግሞ ሲኖራችሁ ወጫችሁ ከዛ በላይ ነው የሚሆነውና ዋይ ናት በጀታችሁ እንዳለ ሆኖ ደግሞ የተለያየ ኢንካም የምታገኙበትን ነገር ደግሞ መፍጠር መልካም ነው ብዬ አስባለሁ። በምችለው አቅም አንዳንዴ የመጣው ሸራ አድርጋለሁ ለእናንተ ይሆናል ይጠቅማል የምትሉትን ነገር ትወስዳላችሁ። ውዶቼ ሁሌ እንደምናረጋው ከዛ በፊት የቀን ቦርሳዬን አሳያችኋለሁ። የቀን ቦርሳዬ ይሄው ሻኔል ዳብል ፍላፕ ጃምቦ እንደዛ ነው ፊልም አረጋው ይንሳረጋው። የቀን ቦርሳዬ እንግዲህ የሱ ኢንስፓየር ነው እውነት ለመናገር ማለት ነው ብዬ ነው የምሰማኝ። ወይ እንዴት እንደወደድኩት ልነግራችሁ አልችልም። ቶይ በርች አይ ቲንክ ላርጅ ሳይዝ ነው። በጣም ነው የሚያምረው እውነት ለመናገር ማለት ነውና አያችሁት እንትኑ ራሱ ከአመት ምናምን ይሆናል። በእርግጥ እኔ ብዙ ቦርሳ ስላለኝ በየጊዜው አልይዘውም፣ ግን እስካሁን ድረስ ይዘው እንግዲህ ምንም አይነት ነገር ያላሳየኝ ማለት ነው። በጣም የሚያምር ኳሊቲ የተሰራ ነው ብዬ አስባለሁኝና እኔ በጣም ነው ቶይ በርችን ወዳት እውነት ለመናገር በቃ በጣም በደንብ አድርጋ በቃ ከነዚህ ከሻኔል ጋር አንድ አይነት ነው እውነት ለመናገር ማለት ነው። ያንን ኢንስፓየር ያደርጋል። በእርግጥ ዲዛይኑ እዚህ ጋር ትንሽ ይለያል፣ ግን የዛ ኢንስፓየር ነው እውነት ለመናገር። ብዙ ቦርሳዎች አሉ ሻኔል ከምንላቸው ጋር የሚመሳሰሉ ማለት ነው፣ ግን እንደዚህ በጣም ኳሊቲ ቦርሳ አላየውም እውነት ለመናገር ማለት ነውና እንግዲህ 11000 ብር ጃምቦ በዚህ ሳይዝ ከ11000 በላይ ነው ከምትገዙ ታያችሁ ታላለ ያን ቫይብ የሚሰጣችሁ ይሄው ቶይ በርች አለ። ቶይ በርች በጣም ሁሉን ስትራፑ እንደዚህ ቼን ስትራፑ በጣም ነው የሚያምረው። በጣም ኳሊቲ ነው። እዚህ ጋር ኪስ አለው። ብዙ ነገር ይዤ ስለወጣሁኝ ነው። ሁለት እንትን አለው፣ አንድ ደግሞ ዚፕ አለው። ሁለት ቦታ አለው ማለት ነው። ሰፋ ያለ ውስጡ ጨርቅ ነገር ነው። በጣም ነው የሚያምረው። እስቲ ፕራይሱ ስንት እንደነበረ ከዚህ በፊት ከናንተ ጋር ነው የገዛሁትና እኔ አስቀምጣለሁኝ ይመስለኛል። ይሄኛው ይሄ ነው 678 ኦሪጂናል ፕራይሱ ነው፣ ግን እኔ 50% ከዛ በታች ነው እንግዲህ ሴል ሲወጣ የምገዛው ማለት ነውና በጣም ነው የሚያምረው። በቃ በጣም ቆንጆ ነው። ከዚህ ከለባበሴ ጋር ይሄዳል ብዬ ስላሰብኩ እንግዲህ ዛሬ ለበስኩት ጥቁር የጂንስ ጉርድ ነው። ራቅ ብዬ ባሳያችሁ አንዳንዴ ጥሩ ነው። ጉርድ ነው ሱሪ አይደለም። ባለፈው ሱሪ ለብሼ ነበር። ተመሳሳይ ከለሮች አሉኝ፣ ግን ይሄኛው ጉርድ ነው። እዚች ደግሞ ኩዊን ፓውቼን አድርጊያታለሁ። አሮን ነው ጥቁር በጥቁር ሲሆን ትንሽ እስኪ አለባበሴን እንትን ላርጊያት ነበር አይደል? ባለፈው ቀን እየቀያየሩ አክሰሰሪ ማድረግ ደስ ይለኛልና እዚህ ጋር ነው ያደረኳት። በጣም ነው የምታምረው እውነት ለመናገር ማለት ነው። ኩዊን ፓውቼ የተለያየ ነገር ማድረግ ትችላላችሁ ማለት ነው። የሚያማምሩ የፖርሳ ዲዛይን ምናምን ያላችሁ እንደዛ አይነት ኪ ፓውች ነገር ካላችሁ ማለት ነው ደስ ይላል። ብቻ አሮን ጥቁር ሲሆን እንደዚህ ብራውን ነገር ስለሆነ
ያደረኩት ብራስሌት ምናምንና I don't know ከአክሰሰሪዎቼ ጋር እስኪ ብራውን ነገር ሁሉም ጥቁር ከሚሆን ጫማይም ጥቁር ነው የለበስኩት ብዬ ይሄንን አደረኩትና በጣም ነው የሚያምረው ልብሳችሁን በተለያየ ነገር ያደረጋችሁ ልክ እንደ ፎርሳችሁ ማሳመር ይቻላል ማለትና ካለባበሴ ጋር ይሄዳል ብዬ ያሰብኩትን ብዙ ቃ ስለያስኩኝ ዛሬ ብዙ ነገሮች ፔፐር ወርኮች ምናምን የተለያዩ ቦታዎች ነው የሄድኩት ማለት ነው ያንን ይይዝልኛል ብዬ ተለቅ ያለ አጭር ፖርሳ ማያዝ አልፈለኩም እንደዚህ አይነት ትልልቅ ሳይዝ ሳረግ እንደዚህ ሾልደር ባግ ነው ማረጋችሁ ማለት ነው ክሮስ ባዲ ነው ብዙ ጊዜ ማረጋው ክሮስ ባዲ አድርጎ ለመያዝ አይመችም ማለት ነው ለዛም አክሰሰሪ ያደረኩበት ማለት ነው እዚህ ጋር በጣም ያምራል ብዬ አስባለሁ የተለያየ ነገሮችን አድ ያደረጋችሁ አለባበሳችሁ እንደምትፈልጉት ያ አለባበስ ሁሉ ጊዜ በጣም ዲሰንት መሆን የለበትም ትንሽ ነገር አስቀምጣችሁ ማለት አድርጋችሁበት አንዳንዴ የሆነ ፈን ነገር ሊሆን ይገባል ብዬ አስባለሁ ማለት አንዳንዴ ሳይበዛ ማለት ነውና እንደዛ ማሳመር ይቻላል ይሄንን ይመስላል የዛሬ የቀን ፎርሳይ ወዶች ፎርሳውን ግን በደንብ እኔ ሪኮመንድ አደርጋችኋለሁ የኡነት ካገኛችሁት እንደዛ አይነት ስታይል የምትፈልጉ ከሆነ 11000 ብር ከመግዛት 50% ከሆነ ምናልባት 350 ወይ 400 አካባቢ ነው የሚደርሰው ማለት ነው መግዛት ትችላላችሁ ሳይዙ እየቀነሰ ሲሄድ ብሩም የተወሰነ ትንሽ ይቀንሳል ማለት ነውና በጣም እኔ ሪኮመንድ ማረጋችሁ ፎርሳ ነው ከቶይ በርች እንደዛ አይነት ስታይል የምትወዱ ከሆነ በጣም ነው የወደድኩት እውነት ለመናገር በቃ በጣም ደስ የሚል ባግ ነው የዛሬ የቀን ፎርሳይ ይሄንን ይመስላል ወደች እንግዲህ ሁሉ ጊዜ ከዛ በፊት አለባበሳችንን እናሳይ ብዬ ነው ከኔ ጋር ሁን ከዛ በፊት ግን ማለት የምፈልገው እኔ ማለት ይሄንን እንደዚህ አይነት አይዲያዎች አሉ ብዬ ስነግራችሁ እናንተ ያንን ኤግዛክትሊ መስራት የለባችሁም ብዙ ጊዜ ሰዎችን ሰው ሲነግር ያንን ኤግዛክትሊ መስራት አለበት ሳይሆን ውስጥ ላይ ያለው ነገር ማነቃቃት ነው አይደል አነቃቂዎች አሁን አንዳንድ ነገር መጣው ይነግሩናል አይደለም ሲነግሩን አሃ ሚለው ሞመንት እንፈጥራለን ማለት ነው በራሳችን ማለት ነው ከዛ በኋላ ውስጣችን ላይ ምን መስራት እንችላለን ምን ማድረግ እንችላለን ብለን ራሳችንን ስራው እንጂ ሰው መጥቶ ሁሌ እንደምላችሁ ብዙ ጊዜ የሆነ ነገር አንዴ ሰርቼ ነበር ከዚህ በፊት በጣም ብዙ ኢንስታግራም ላይ ፌስቡክ ላይ በሙሉ መጠየቁኝ በቃ ስቴፕ ባይ ስቴፕ እንዴት ነው የሚሰራው ነው እሱን ሰዎች ሊነግሯችሁ አይችልም እናንተ ናችሁ የምታረጉት አይዲያውን ሰው ሲጠቁማችሁ ከዛ በኋላ የራሳችሁን ሪሰርች መስራት አለባችሁ ማለት ነው አሁን ኖሌጅ በጣም ቺፕ ሆኗል እንደምታውቁት ማለት ነው ሁሉም ሰው ኦንላይን ላይ ያስቀምጣል ጉግል ላይ ያስቀምጣል ዩቲዩብ ላይ ይሰራልና እናንተ ከተለያየ ቦታ ላይ ስለምታገኙት እኔ ይሄን እሰራለሁ ብላችሁ ስቴፕ ባይ ስቴፕ ምን እንደሚያስፈልጋችሁ ምን እንደሚሰሩት እናንተ ጉግል ማድረግ ብቻ ነው ከዛ ትማራላችሁ ማለት ነው ይሄን እሰራለሁ ብላችሁ ያመናችሁበት ነገር እንጂ ሰው አይደለም ይዟችሁ የሚሄድ ማለት ነው ግን ይሄ ማለት አይዲያዎች ሰው ሲነግራችሁ አሃ ሚል ሞመንት እንድትፈጥሩ ነው እናንተ ጋር ማለት ነው እሱ ነው ብዬ ማስብዬ ከዛ ውጭ እንግዲህ እኔ ያሰብኩትን ይሆናሉ ብዬ ማስበው ነገር ነግራችኋለሁ ዛሬ 5 ቢዝነስ አይዲያዎች ማለት ለእናንተ ይሆናሉ ብዬ ያሰብኩትን ነግራችኋለሁ ቤት ውስጥ የምትኖሩ እናቶች ወጣችሁ መስራት ማችሉ ግን ቤት ውስጥ ገቢ እንዲኖራችሁ ትፈልጉት አንደኛ እንግዲህ ዴይኬር አፓርትመንት ቢኖራችሁ ሃውስም አድካል ቢኖራችሁ ማለት ነው ለዴይኬር እንዲመች ቤቱን እስካረጋችሁ ድረስ ዴይኬር ማድረግ ትችላላችሁ እና ወዶችዬ በየስቴቱ የተለያየ ሪኳየርመንት ይኖራል ማለት ነው ላይሰንሱን ለማግኘት ላይሰንስ ያለው ዴይኬር እንድትሰሩ ስለምፈልግ ማለት ነው ለምን ላይሰንስ ሲኖራችሁ USDA ፕሮግራም ፌደራል ፕሮግራም USDA የሚባል ፕሮግራም አለ ምንድነው ፌደራል ፋውንደር ፕሮግራም administration by USDA Department Agriculture ነው እንግዲህ USDA ማለት እነሱ ምንድነው ፈንድ አላቸው ማለት ነውና እነዚህ ይሄንን ፈንድ ሚልክ ይሰጧቸዋል ወተት የሚጠጣ ነገር ስናኮች ለልጆቻችሁ ለምትይዟቸው ልጆች የሚያስፈልግ ነገር ታገኛላችሁ በነፃ ማለት ነው ያንን ሰፖርት ያደርጋል ገቨርንመንቱ ለዛ የሆነ ፈንድ ስላለ ማለት ነው አንደኛ እሱ ነው ሁለተኛ ደግሞ ከሴፍቲ አንፃር በሰዎችም ታማኝነት እንድታገኙ ላይሰንስ ሊኖራችሁ ይገባል እንዳልኳችሁ የምትኖሩበት ስቴት ምን ያህል ጊዜ ምን አይነት ሪኳየርመንት እንደሚያስፈልገው እሱን አጥንታችሁ ማንንም ሰው ግን ቤቱ መስራት ይችላል ግል አድርጋችኋል የትኛውም ስቴት ይፈቀዳል ይላል ለያየ የሚጠይቋችሁ ነገር ሊኖር ይችላል በስቴታችሁ ያንን አይታችሁ ዴይኬር ማድረግ በጣም አዋጭ ነገር ነው ልጆችን መያዝ የምትወዱ ሰዎች ካላችሁ ልጆቻችሁ ህፃን 2 ልጅ 3 ልጅ ህፃናቶች ካላችሁ እነሱን ይዛችሁ ቤት ስለማትወጡ
ቤት ልጆቻችሁንም ቴኬር እያደረጋችሁ አብራችሁ ማለት ነው። ሌላም 3 4 5 ልጅ እንደ አላችሁ መጠን ማለት ነው እንደሚፈቀድላችሁ እንደ ክፍሉ እና እንደዛ አይነት መጠን ማለት ልጆችን መያዝ ትችላላችሁ ማለት ነው። በዛ በደንብ አይነት ገቢ እንደውም አንዳንድ ትልልቅ ዴኬሮች ከሚያስከፍሉት በላይ በደንብ ላይሰንስ የሆኑ ሰዎች ያስከፍላሉ። በኔበር እዚህ በቃ አፓርትመንት ብንሆን ከሆነ አፓርትመንታችሁ ውስጥ ሃውሶች ከሆነ ደግሞ ኔበርሁዳችሁ እየሄዳችሁ እንደዚህ አይነት እንትን ሰጣለሁ ብላችሁ ቤታችሁን አሳይታችሁ በጣም አሪፍ ስራ ነው። እኔ ብዙ ጊዜ ሰዎች ድራይቭ አድርገው 20 እና 30 ደቂቃ ሌላ ቦታ ልጆቻቸውን ሰጠው ከሚሄዱ እናንተ ጎረቤት ከሆናችሁ በቀላሉ ስለሚሆንላችሁ ዋጋችሁን ራሱ ስፔሻሊ ሴፍ ነው ብለው የሚያስቡ ከሆነ ዋጋችሁን ራሱ ብዙ ጊዜ ጨመር አድርጋችሁ ብዙ ሰዎች ቤታችሁ ዴኬር የሚያደርጉ እንዲ ላይሰንስ ያላችሁ ማለት ነው ዝም ብለው የሚሰሩ ሳይሆን በደንብ አይነት ክፍያ መጠየቅ ይችላሉ ማግኘትም ይችላሉና አንደኛው እሱ ነው። እንዳልኳችሁ ደግሞ ለሚበላ ለሚጠጣ ነገር ፈንድ ስላለው ያንን አፕሊኬሽን ሞልታችሁ ላይሰንስ ካገኛችሁ በኋላ ያም ነገር ሪኳየርመንቱን አሟልታችሁ አድርጋችሁ ምንም አይነት ወጪ የለውም ማለት ነው። ስለዚህ ልጆቹን ቤት እየመገባችሁ ግን በእናንተ ወጪ አይደለም ገቨርንመንት ፈንድ ስላለው ማለት ነውና የምታገኙት ገንዘብ በቀጥታ ለእናንተ የሚሆን ነው ማለት ነውና ደስ የሚለው ነገር ደግሞ ልጆች ካላችሁ አብራችሁ ነው ቤቢሲት የምታረጓቸው ማለት ነውና ቀኑን ሙሉ ከነሱ ጋር ልጆች የመጫወት ፍላጎት ቤታችሁን ደግሞ ለዴኬር የሚሆን የሚመች አርጋችሁ መጫወቻዎች ምናምን ብታስቀምጡ በጣም ነው የሚቀላችሁ ማለት ነውና ያንን ማድረግ የምትፈልጉ አንደኛ ዴኬር በጣም ጥሩ ገንዘብ ትሰሩበታላችሁ እሱ ነው። ሁለተኛ ሳሙና ቤት ውስጥ መስራት ውዶች በጣም ብዙ ጊዜ ሳሙና ቤት ውስጥ የሚሰሩ ሰዎች ማለት ነው በጣም ይፈልጋል። የትኛው ቦታ ላይ መሸጥ ይቻላል። ለምን ብዙ ሰው በጣም ብዙ ኬሚካል ስላለው ሰው እውነት ለመናገር በቃ የሚሰሩ ነገሮች በሙሉ ኢንግሪዲየንቶችን ስታዩ ነው በብዙ አይነት በሽታ የሚያጋልጡ ነገሮች ናቸው በብዛት የምንጠቀሙና ናቹራል የሆነ ነገር የሚሰራ ሰው ካለ ማንኛውም ሰው ዲማንዱ በጣም አሪፍ ነው ብዬ ስለማስብ ነው የምነግራችሁ። ሰው ያንን ነው የሚመርጠው ማለት ነው። ግን እና እንዴት ነው የምሰራው ብላችሁ ካሰባችሁ እንዲሁ ጉግል ላይ ያደረጋችሁ የተለያዩ ሳሙናዎች በተለያየ ቆዳ ኦይል ስኪን ያለው ድራይ ስኪን ያለው እንዲህ ጉግል ያደረጋችሁ ማለት ነው ድራይ ስኪንም ኦይል ስኪንም ያለው ምን አይነት ሳሙና እሱን በስነ ስርዓት ማለት ነው ጉግል ያደረጋችሁ ምን አይነት ሳሙና ለዚህ ይሆናል ምን አይነት ኢንግሪዲየንት ብናረገው እንደዚህ አይነት ሳሙና ያደርግልናል እሱ ራሳችሁ የምትሰሩበት ራሳችሁ ሰርች የምታረጉት ነገር ነው ማለት ነው። የምትፈልጉትን ነገር በደንብ አጥንታችሁ እኔ የማደርገው ምንድነው አይዲያዎችን ብቻ ነው ሸር ማድረጋችሁ። ከዛ በኋላ ያለው ነገር በጣም ቀላል ነው። አንዴ ይሄን እሰራለሁ ብላችሁ ካሰባችሁ ስለዛ ሪሰርች መስራት ነው ማለት ነው። እንዳለ አሰራሩን ሁሉን ነገር እንደምታውቁት እንግዲህ ኖሌጅ አሁን ቺፕ ሆኗል እውነት ለመናገር ለሁላችንም በየቤታችን እናገኘው እንደበፊቱ በጣም በቃ ምን ፈልገው ነገር በጣም ብዙ ትምህርት ቤት መሄድ ምናምን ላይኖርብን ይችላል። መስራት ምን ፈልገው ነገር ቤታችን ቁጭ ብለን በጣም ብዙ መልካም ሰዎች ኦንላይን ላይ አስቀምጠውልናል ማለት ነው የተማሩትን ሸር የሚያደርጉትና ከነሱ እየሄድን ይሄ ከዚህ ቢጨመር ይያለ በደንብ አድርገን ቤታችን ቁጭ ብለን ራሳችንን ማስተማር አንድ የሳሙና በጣም ጥሩ ለስኪን ጥሩ የሆነ ሳሙና የምትሰራ እህት መሆን ይችላል ማለት ነውና እሱን ነው እንግዲህ ሁለተኛ ምላችሁ ማለት ነው። ሶስተኛ ትሪፍት እንግዲህ ትሪፍት ማለት ሰለባጅ ማለት ነው። ትሪፍት ስቶር ላይ ገዝቶ መሸጥ በጣም ብዙ ሰው ብዙ ገንዘብ የሚሰራበት በጣም ጥሩ ስራ ነው። ልጆቻችሁን ይዛችሁ እንደፈለጋችሁ ሻፕ ማድረግ ትችላላችሁ ማለት ነው። ካርታችሁ ላይ አስቀምጣችሁ ትሪፍት ማድረግ ማለት ነው። ጥሩ የሆነ አካባቢ ሄዳችሁ ደና አቃገኝበታል ብላችሁ የምታስቡትን እዛው አገራችሁ ላይ ማለት ነው ሰርች አድርጋችሁ ትሄዳላችሁ። ልብስም እንደገና ደግሞ የተለያዩ የቤት እቃዎችም እንደዚህ ዲኮር የምናደርግባችሁ በጣም ብዙ አንቲክ የሆኑትን እቃ ታገኛላችሁ። ቬሪ ኤክስፔንሲቭ የሆነ እቃ ልታገኙ ትችላላችሁ በቺፕ ማለት ትሪፍት ላይ ሁሉም ሰው በጣም ሁሉም ነገር በርካሽ ነው የሚሸጠው። ግን ብዙ በቃ ቫንቴጅ የሆኑ በጣም
ቫልዩ ያላችሁ እቃዎችም ታገኛላችሁ። እንዲሁ ኖርማሉን እቃም ራሱ በቺፕ ስለምታገኙት ከዛ መሸጥ ይቻላል ማለት በጣም ብዙ ብር የሚሰራ ሰው አለ ማለት ልጆቻችሁን ይዛችሁ ሄዳችሁ ትሪፍት ማድረግ እንዴት አይነት እኔ እቃ አላቅም የምትሉ ሰዎች ይሄ ገበያ ላይ ምን እንዳለ በጣም ቀላል ነው። ስልካችሁ ላይ ጉግል ላይ ትገባላችሁ፣ ፎቶግራፉን የካሜራውን ኦን ታረጋላችሁ። ከዛ ፎቶግራፍ ጉግል ላይ ስታነሱት ያ ማለት ያ ልብስም ከሆነ ያ እቃ ቫልዩ ስንት በቃ የተለያየ ቦታ ላይ ሁሉም ዌብሳይት ላይ ስንት እንደሚሸጥ ያሳያችኋል ማለት ነውና እናንተ ደግሞ ለምሳሌ 100 ብር 200 ብር የሚሸጥ እቃ ሊሆን ይችላል ማለት ነውና እናንተ በ5 ብር ልታገኙ ትችላላችሁ። በቃ እናንተ ደረታችሁን ነፍታችሁ 50 ብር መሸጥ ይችላል ብላችሁ ታስባላችሁ ማለት ነው። ገብቷችኋል አይደለ? ስለሆነ ሁሉንም እቃዎች ፎቶ ጉግል ላይ እየገባችሁ ካሜራውን ኦን እያደረጋችሁ እዛ ላይ ፎቶ እያነሳችሁ የእያንዳንዱ አሜሪካ ውስጥ የሚሸጥበት በሙሉ ያቃ ስንት ወርዝ ያረጋል ያሳያችኋል ማለት በዛ ራሳችሁ ምን መግዛት እንዳለባችሁ ማወቅ ትችላላችሁ። ኢቭን የምታውቁ ሰው እንኳን ብትኖሩ ፎቶ ያንን ማንሳቱ መልካም ነው ብዬ አስባለሁ፣ ምን ያህል ወርዝ እንደሚያደርግ። ከዛ ደግሞ የምትገዙትን እቃ ካልኩሌት አድርጋችሁ የት ይሸጣል ብላችሁ ላላችሁ የመጀመሪያው እንግዲህ ፌስቡክ ላይ መሸጥ ትችላላችሁ። ፌስቡክ ላይ የምትኖሩበት አገር ላይ እንግዲህ ፌስቡክ ፔጅ አለ አይደለ? እቃ መሸጡበት እዛ ጋር ያደረጋችሁ መሸጥ ይቻላል። አማዞን ላይ መሸጥ ትችላላችሁ። ፖሽማርክም እዛ መሸጥ ትችላላችሁ። የተለያየ ቦታዎች የሚሸጡበት ማለት ሁሉ መሸጥ ትችላላችሁ። ያው ፌስቡክ ላይ ስትሸጡት ነፃ ነው። እናንተ ራሳችሁ ነው ወይ ሄዳችሁ ድሮፕ የምታረጉ ፕሮዳክታችሁን ወይ ሰዎች መጥተው ነው የሚወስዱት። ምንም የምትከፍሉት ነገር የለም። ስለዚህ በሸጣችሁት ዋጋ ታገኛላችሁ ማለት ነው። ግን የተለያዩ ቦታዎች በቃ በአብዛኛው ሁሉም ማለት ይቻላል እንግዲህ ማቀው እስካሁን ድረስ 20% ለሰርቪሳችሁ ተከፍላላችሁ ማለት ነው። እዛ ላይ እነሱ ለሸጣችሁበት ስለሆነ ያን ደግሞ ካልኩሌት አድርጋችሁ ከምታገኙት ከተርፋችሁ እሱን አድርጋችሁ ስለሆነ እቃውን የምትገዙት እቃውንም ፕራይስ የምትሰጡት ያንን አድርጋችሁ ከዛ ማግኘት ስለሚቻል የተለያየ በቃ ምንም ነገር ጉግል አድርጋችሁ የት መሸጥ ይችላል ቃይም ብላችሁ ብትሉ በጣም ብዙ ኦፕሽን ያለው እንግዲህ ሁሉ የምታውቁት ማለት ነው። ብዙ ኦፕሽን አለ እንደዛ መሸጥ እቃዎችም የቤት እቃ ታገኙ በቃ በጣም ጥሩ ቫልዩ ያለው እቃ ታገኛላችሁ ማለት ነውና እንደዛ አይነት የቤት እቃዎችን እንደሱ ውል እያደረጋችሁ ካሜራው ላይ ጉግል ላይ ካሜራችሁን እያደረጋችሁ ፕራይሱን ታዩታላችሁ ምን ያህል ወርዝ እንደሚያደርግ ማለት ነውና እንደዛ እያደረጋችሁ እቃ ገዝቶ መሸጣያችሁ ልጆቻችሁን ይዛችኋል ወጣ ብላችሁ ለእናንተ ሞክ እያረጋችሁ ነው ልጆችን ይዛችሁ ያንን እቃ በቃ በጣም ጎበዝ ሰራተኛ ሆናችሁ $5,000-6,000 በላይ ልትሰሩ ትችላላችሁ። የሚሰሩ ሰዎች አለ ጉግል እያረጋችሁ ማየት ትችላላችሁ አሉ ሰዎች ማለት ነው። ይሄን ያህል ብር ሴቭ እናረጋለን የሚሉ ማለት ነውና በቃ ዲማንዱ አለ ካስተመር አለ። ምንም አይነት ስራ ስትሰሩ ማለት ነው መፍራት የለባችሁም። የተወሰነ በጀት አድርጋችሁ ታይም ሊወስድባችሁ ይችላል ካስተመር ክሬት እስክታረጉ ድረስ ግን አለ ማለት ነው። አለ በእናንተ በጥረታችሁ ልክ ታገኛላችሁና ይሄ ነው እንግዲህ ሶስተኛ ማለት ነው አይደለ? አራተኛ ሻማ መስራት ቤት ውስጥ በጣም ቀላል ነው። እንደነገርኳችሁ ካስተመሮችን በተለያየ ቦታ ታገኛላችሁ። ሻማ እንዴት እንደምትሰሩ ጉግል አድርጋችሁ ታያላችሁ። ቲሙ ምናምን የሚባሉ እነዚህ የቻይና ቦታዎች ታይም ይወስዳሉ እንጂ ረጅም ጊዜ ይወስዳሉ እንጂ እቃዎች በጣም በርካሽ ታገኛላችሁ ማለት ነው። ሻማዎች እንግዲህ በቀላሉ የሚሰሩ ናቸው። እንዴት እንሰራለን ምን አይነት ቴስት ማለት ስሜል እንዳለው እሱንም በደንብ አድርጋችሁ እየተማራችሁ ራሳችሁን እያስተማራችሁ የተለያዩ ዌብሳይቶች ላይ እንደነገርኳችሁ ቺፕ ዌብሳይቶች አሉ። ከነሱ እቃችሁን ኦርደር አድርጋችሁ የተወሰነ ነገር ለሁሉም ነገር በጀት አድርጋላችሁና ምን ያህል የሚያማምር እቃዎችን ያረጋችሁ ብዙ ጊዜ ሰው የሚያምር ነገር ይወዳል ማለት እንደዛ አድርገን እንዴት መልስ ማለት እንዴት ሰራለው ብላችሁ ወይ ራሳችሁን ነው የምታስተምሩ ማለት ነው። አንድ የሚያምር ሻማ አንድ ሻማ ላሳያችሁ። ባለፈው ዕለት የገዛሁትን ሻማ እንዴት እንደምታምር ማለት ያት እቺ እንግዲህ ባለፈው እንትን ብላችሁት ነበረ ማለት ነው። አያችሁት? ቦርሳ ነች። በጣም የምታምር ፐርኪን ነች መሰለኝ። ቦርሳ ነች። ሽቷ እንዴት ደስ እንደሚል ሮዝ ስሜል አላት ማለት ነው። አያችሁት? እንዴት እንደምታምር እቃዋ። እኔ እቃዋን ስለወደድኳት ብቻ ነው የገዛሁት ማለት ነው። ሻማዋን ቦርሳ እኔ እንደወዳለሁ እንደምታውቁት። አያችሁ? በጣም የተለያየ ዲዛይን
ያለው ሻማ በሁለቱ ሳይድ ነው የሚበራው። እስካሁን አላበራሁትም። እንዴት እንደምታምር ማለት እንደዚህ አይነት እቃዎች ቲሞ ምናምን ላይ የተለያዩ እንግዲህ ዌብሳይቶች እናንተም የራሳችሁ ነገር ስሩና በጣም በርካሽ ታገኛላችሁ። የሚያማምሩ ዲዛይን የሚያማምር እቃ በቃ ሰውን ሲያዩ እንዲወደው የሚያደርገው በጣም አፎርደብል በሆነ ፕራይስ ማለት ነው የምታገኙት ይኖራል። ያንን የራሳችሁን እየሰራችሁ ደግሞ በጣም ደስ የሚል ሽታ እንዴት አመጣለሁ እሱንም ራሳችሁን እያስተማራችሁ ሻማ መስራት ትችላላችሁ ማለት ነው። አሁን ይሄን ሻማ 20 ብር ነው የገዛሁት ማለት ነው። ምናልባት በጣም ነው የምታምረው 2 ብር 3 ብር ሊሆን ይችላል ይሄ እንትኑ የሚሸጠው ከዛም በታች ሊሆን ይችላል ማለት ነው። ብዙ በብዛት ስትገዙ እንደዚህ የቻይናዎች ዌብሳይት ነገር ስትገዙ በጣም ርካሽ ነው። እውነት ለመናገር ብዙ ነገር በርካሽ በሳንቲም እናያለን አይደለ? ግን እንደዚህ ስታዩት በቃ ሌክዠሪ ነው የሚመስልና ይሄንና ሻማ ንሽጥ ምናምን ብትሉ በቀላሉ ሰዎች ሊገዟቸው የሚችል ዲዛይን ነው። ግን እንዴት ነው ገንዘብ ማገኘው? ሰው እንዴት አገኛለሁ? በቃ ሁሉም ሰው በጣም ብዙ ሰው ነው ያለው። ሁሉም ሰው ተጠቃሚ ነው። ምንም አይነት ነገር እኔ ለምሳሌ ቦርሳ ምሰራ ከሆነ ሻማ የሚሰራ ሰው ላይ ገዛለሁኝ፣ ጫማ የሚሰራ ሰው ገዛለሁኝ፣ ኬክ የሚሰራ ሰው ገዛል። ሁሉን መስራት አልችልም። ሁሉ ጊዜ አንዱ ሲሰራ አንዱ ሌላ ነገር ይሰራል። ስለዚህ በዛ ምክንያት ሰው እስካለ ድረስ የሰራነው ነገር ይሸጣል ማለት ነውና መፍራትም የለባችሁም። ግን የራሳችሁን ሪሰርች ሰርታችሁ ደግሞ ለቤታችሁ የጀመራችሁት ስራ ዌርሃውስ ድረስ አድጎ በቃ ካምፓኒ ሆናችሁ የተለያየ ሰው ቀጥራችሁ የምትሰሩበት ቢዝነስ ሊሆን ይችላል ማለት ነው። ግን ለጊዜውም ቢሆን ገንዘብ መስራት ከፈለጋችሁ እንደዚህ አይነት ነገሮችን መስራት ትችላላችሁ ማለት ነውና ላሳያችሁ በጣም ስለወደድኳት ላሳያችሁ ብዬ ነውና እንደዛ ነው። እንደዛ አይነት በጣም የሚያምሩ ላይን የሚያምር ነገር ውድ የሚመስላችሁ ግን በጣም ብዙ ርካሽ በሳንቲም ይሸጣሉ። ያንን አምጥታችሁ ከሻማችሁ ጋር ከምናምን ምናልባት 1 ብር 2 ብር ሊሆን ይችላል የሚፈጅ ማለት ነው። 20 ብር የምትሸጡ 15 ብር የምትሸጡ ከሆነ በጣም አሪፍ ነው፣ ያዋጣችኋል ማለት ነው። በደንብ እየሰራችሁ ስትሄዱ ደግሞ በደንብ ካስተመሩን እያወቃችሁ ትሄዳላችሁ። ብዙ ነገር መስራት ትችላላችሁ ማለት ነው። ግን ምንም አይነት ስራ ብትሰሩ ሁልጊዜ ካስተመር አላችሁ። እኔ እርግጠኛ መሆንላችሁ በዚህ ነው። ግን ምን ያስፈልጋል? ዲስፕሊን መሆን አለባችሁ ስራችሁ ላይ ማለት ነው። ዛሬ የሆነ ነገር አልሸጥኩምና ነው ብላችሁ የምታቆሙ ከሆነ ለነገ ተስፋ የለውም ማለት ነውና ሁልጊዜ ስራችሁን እየሰራችሁ ግን ደግሞ ያስፈልጋል ዲስፕሊን ያስፈልጋል ማለት ነውና ይሄ ነው እንግዲህ የመጨረሻና 5ኛ ጣፋጭ ነገር መስራት የምትወዱ ከሆነ ኬክ ነገሮች፣ ኩኪሶች፣ የተለያየ ነገር የመስራት ማለት ያላችሁ ፍላጎቱ ካላችሁ ደግሞ ፍላጎት ነው እንደነገርኳችሁ ራሳችሁን ማስተማር ትችላላችሁ። ዩቲዩብ ላይ ቁጭ ብላችሁ ምን ከምን ጋር ቢጨመር በቃ ሙያም ሁሉን ነገር አይደል ቤታችን መማር እንችላለን ማለት ራሳችን ማስተማር። ኬክ መስራት ፈልጋለሁ ብዬ ማስብ ከሆነ ኩኪሶች መስራት ፈልጋለሁ ብዬ ማስብ ከሆነ እንደዚህ ማፈን ዶናቶች ምናምን ፈልጋለሁ ብዬ ማስብ ከሆነ እነዛ የሚሰሩትን የራሳችሁን ሰርች ማድረግ ማለት ነው። ከአሰራሩ ጀምሮ ምን አይነት ፍሌቨር እንደሚጠቀሙ ሁሉ ነገር ያሳዩአችኋል በአብዛኛው ማለት ነው። እሱን ቤታችሁ በደንብ ፕራክቲስ ካደረጋችሁ በኋላ ካስተመር የሚገኘው መጀመሪያ እንደነገርኳችሁ ኔቨርሁድ ላይ ነው። ቴስት ሳምፕል መስጠት ለሁሉም ሰው ለጎረቤታችሁ ለምታገኙት ሰው ሳምፕል ከዛ ጋር ስልካችሁን እንደዚህ የምትፈልጉ ከሆነ ኦርደር አድርጉኝ ከዚህ ኢንግሪዲየንት የምሰራው በጣም ሄልሲ ነው እያላችሁ እናንተም ጤነኛ የሆነ ነገር መስራት ማለት ነውና ኬኮችን እንደዚህ ዶናቶች የተለያዩ ነገሮችን መስራት የምትችሉትን ነገር በሙሉ ማለት ነው እነሱን ማስተዋወቅ። በቃ ልክ ካስኮ ምናምን ስንሄዳና አይደል ሁሉ ጊዜ ሳምፕል የሚያቀርቡልን እና ብዙ ሰው በደንብ ተሰልፎ ያያል ይቀምስና ከዛ በኋላ እንግዲህ የሚጣፍጥ ከሆነ ከቀመሰው 80% ገዝቶ ነው የሚሄደውና እናንተ ሳምፕሉን መጀመሪያ ለሰዎች ትንንሽ ያድርጋችሁ መስጠት ያ መጀመሪያ ራሳችሁ ላይ ሰርታችሁ በደንብ ይሆናል ሰው ይወደዋል ብላችሁ የምታስቡትን በትክክል የሰራችሁትን ሁሉ ጊዜ ደግሞ የሆነ ነገር ስትሰሩ ፍሌቨሩን በደንብ መጻፍ ማለት ያደረጋችሁበት የተጠቀማችሁ ፕሮዳክቱን መጻፍ መቻል አለባችሁ ማለት ነው። የት ማለት ተመሳሳይ ቴስት እንድትሰጧቸው ማለት ነው። ግን ያንን ሁሉ ጥንቅቅ ብላችሁ የሰራችሁበትን ጥሩ ነው ብላችሁ ያመናችሁበትን ሳምፕል ለምታገኙት ሰው እየዞራችሁ ኔቨርሁዳችሁን መስጠት ሳምፕል እንዲቀምሱ ማድረግ ከዛ በኋላ የእናንተ ካስተመር ነው የሚሆኑት። ከዛ እነሱ ደግሞ ሌላ ሰው እየነገረ ሳታውቁት በጣም ብዙ ሺህ ብር በወር በሳምንት የምትሰሩበት ስራ ሊሆን ይችላል ማለት ነውና እሱን በ5ኛ ደረጃ ያንን ነው እላችኋለሁ። እንግዲህ ውዶችዬ
በሚቀጥለው ጊዜ አልፎ እንደዚህ አይነት ስራዎችን ፍላጎቱ ካላችሁ እኔ ማስበውን ነገር ሼር አድርጋችኋለሁ ምሰማውን ማየውን ነገር ይሆናል ብዬ ማስበው እናንተ ብትሰሩት መልካም ነው ብዬ እኔ ያመንኩበትን ነገር ሼር አድርጋችኋለሁ እናንተ ደግሞ ጥሩ ነው ብላችሁ ያሰባችሁት ነገር መስራት ማለት ነው መጀመር መሞከር ትችላላችሁ ወዶችዬ እንደዚህ አይነት ነገሮችን ሰራሉ ለምን አሁን ያለው የኑሮ ውድነት የተለያየ ሀስል ይያል የተለያየ ገቢ ያስፈልገናል እኔ ለምሳሌ 5 ስራዎች ነው ምሰራው ማለት ነው እና በ5 ነገሮች ሁሉ ገቢ አለኝ ማለት ነው ያ ማለት እንግዲህ ሀብታም አይደለም ግን የተለያየ ስራ ስትሰሩ ማለት ነው የተለያየ ገቢ ካላችሁ ይኔቨር ነው በቃ ዛሬ አንድ ብር የሰራችሁት ነገር 1000 ብር ሊያስገኛችሁ ይችላል ማለት ነውና ያድጋል የምትሰሩት ነገር በጣም ጎበዞች ከሆናችሁ እዛ ላይ ትኩረት ሰጥታችሁ የምትሰሩ ከሆነ የምትሰሩት ስራ ሁሉ የተለያየ ማለት ያድጋል ማለት ነው ደግሞ ጥሩ ነው አይደል በተለያየ ነገር ልጆቻችሁንም እያሳደጋችሁ እኔ በቃ እስከ 5 አመት 6 አመት ዴኬር አስገብቻ አላቀም እውነት ለመናገር መባን ምናልባት ኔክስት ይር አሁን የሚመጣው ማለት ማስገባት ፈልጋለሁኝ በያስባለሁኝ ይበቃኛል ብዬ እንጂ እነሰሰን ትምህርት ቤት ማርኮንም ትምህርት ቤት ሲሄዱ ነው ከቤት የሚወጡት ማለት ነውና ብዙ ጊዜ ቤት ነው እስከዛሬ ድረስ እንግዲህ የማሳደጋቸው ማለት ነውና ያንን የማደርገው የተለያየ ነገሮች የቤት ውስጥም ስለምሰራ ነውና የተለያየ ገቢ ካላችሁ በቃ የምትፈልጉትን ነገር ማድረግ ትችላላችሁ በቃ በተለያየ ነገር እንግዲህ በስራ ብዛት ምናምን በልጆች በምናምን ጭንቀቱ ሊኖር ይችላል ማለት ፋይናንሻል ስትረሳችሁ ኮምፕሊትሊ የተለያየ ስራ ስለምትሰሩ በጣም በቀላሉ የምትሰሩት ስራ ማለት ነው በቃ ፋይናንሻል ፍሪደም እንዲኖራችሁ ያደርጋል ማለት ነውና የገንዘብን ስትረስ ትቀንሳላችሁ ማለት ነውና እናንተም ያንን እንድታረጉ ነው የምፈልገው ወዶች የተሻለ ነገር አለ የምትሉትን ደግሞ ኮሜንት ላይ ለሌሎች እንዲሰሩ ማጋራት ትችላላችሁ ወዶች አልፎ ግን ለዚህ ነገሮች እየመጣሁ ሸራ አድርጋለሁ የዛሬው እኔን ይመስላል ወዶች እስካሁን ድረስ ከኔ ጋር ስለነበራችሁ አመሰግናለሁ ባለን በሌለ ነገር ሁሉ እግዚአብሔርን አመስጋኝ እንላለን ቸርን ሰንብት ባይ